የኔ ሚስት ከተጋባን በኋላ መርፌ ተቀጠቃለሁ ብትይ ነገርኩሽ። ደንደስሽ ነው የምልሽ። እንጋባለን በቃ ትቀፈቅፊያለሽ፣ ትወልጃለሽ፣ ባናቱ ትደርቢዋለሽ፣ ትደምሪዋለሽ። አያዋጣም። ከተጋባን ምን ልታረጊ ነው አንቺ? 300 600 መርፌ እየተጠቀጠቅሽ አንቺ ዱባ ልትሆኝ ነው። አያዋጣም። ይሄ አያዋጣኝም። ለኔ ትርፋማም አይደለም፣ ላንቺ ለጤናሽም ጥሩ ነው። ያስቤልሽ ነገርኩሽ። ለምን 100 ላይ አይወለድም? በቃ እና ወደ አክስት አጎት ምን ያደርጋል? ይሸከማል። አንዳንድ ልጅ እናሰራጭለታለን እንጂ መርፌ የሚባል ነገር በእኔ ህይወት ታሪክ አይሰራ። በቃ እንተኛለን። መውለድ ነው፣ መደረብ ነው በሰበብ። አቤት አይ በቃ በራሱ ፈጣሪ ረብ ያደርግልናል። በራሱ እኮ እሱ እኛ እኮ ይቸኩልን እንጂ ረብ ረጋ ያደርግልናል። እኛ መውለድ ነው ስራችንን መስራት ነው እንጂ መርፌ በ3 ወር በ6 ወር በአመት በ3 አመት የሚባል ታሪክ አያዋጣም። በቃ ምንም። ስለዚህ እሰቡ በቃ ከተጋባችሁ መውለድ ነው። 3 አመት በኋላ 4 አመት በኋላ ትበሉ እንዴ! ምን አይነት አመፀኛ ትውልድ ነው ወገን እንዴ!